በጌታ የተወደዳችሁ የዩቲዩብ ቤተሰቦች እንዲሁም የቲክቶክ ቤተሰቦች በመላው ዓለም ያላችሁ የእግዚአብሔር ጸጋ ሰላም ይብዛላችሁ። ተባረኩልኝ። ዛሬ ደግሞ በልቤ ላይ ከበደው ትላንት ጀምሬላችሁ ነበር ስለ ሞገስ። ቁጥር 2 ብላችሁ ጀምሩ። እንደዚህ ባጭር እያረኩኝ አመጣለሁ። እዚህ ክፍል ላይ በዘጸአት ምዕራፍ 12 ላይ ቁጥር 36 ላይ ያለውን ደግሞ በጌታ በኢየሱስ ስም እንድታዩት እፈልጋለሁ። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ የእስራኤል ልጆችም ሙሴን እንዳዘዘ አደረጉ፣ ከግብፃውያንም የብርና የወርቅን ዕቃ ልብስንም ለመኑ ይላል እና እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ ይላል። ጌታ ስሙ ይባረክ። ወንድሞቼና እህቶቼ ለመበዝበዝ በራሳችን ብልጠት በራሳችን አካሄድ መበዝበዝ አንችልም። በራሳችን ስልት ከጠላት እጅ ላይ በረከትን ለመበዝበዝ ክብር ለመንፈስ ቅዱስ ሲሆን ከእግዚአብሔር ዘንድ መለኮታዊ ሞገስ ያስፈልገናል። ትላንትና ስለ አስቴር ነግሬያችሁ ነበረ። አስቴር በንጉሱ አርጤክስስ ፊት ሞገስን አገኘች። ከነዛ ሁሉ ሴቶች ድናግሎች በበለጠ እሷ በንጉሱ ፊት መወደድን አገኘች። ይሄ ለምንድን ነው ሆነ ብትሉኝ እግዚአብሔር መለኮታዊ ሞገስን ሰጥቷት ነው። ዛሬም እኔና እናንተ ወንድሞቼና እህቶቼ ከእግዚአብሔር ዘንድ ይሄ ሞገስ ያስፈልገናል። ስለ ዮሴፍም ትላንትና ለመናገር ሞክሬያለሁ። ጌታ ስሙ ይባረክ እና ዛሬ እንደዚህ እንጸልይ። እኔ በዚህ ጸሎት እባርካችኋለሁ። በዚህ ቃል እግዚአብሔር አብ አባቴና መድኃኒቴ ሆይ አመሰግንሃለሁ። እንደገና ይሄንን ቀን በእድሜያችን ላይ ስለጨመርክ ስምህ ይባረክ። አሁንም እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን ለወንድሞቼ ለእህቶቼ ለእኔም ሞገስን ስጠን። መለኮታዊ ሞገስ፣ የሚያስበዘብስ ሞገስን እግዚአብሔር ሆይ በኢየሱስ ስም በእኔና በዚህ ህዝብ ላይ አድርግ። እንዲህ ባርካችኋለሁ። እግዚአብሔር በመለኮታዊ ሞገስ ይባርካችሁ። የተያዘባችሁን የሚያስለቅቅላችሁ፣ በአሰሪዎቻችሁ ፊት መደመጥን፣ መወደድን፣ ሃሌሉያ ከፍታን፣ መከናወንን በሚያሰጠው ሞገስ እህት ወንድሞቼ እግዚአብሔር ይባርካችሁ። በጓዳችሁ፣ በልጆቻችሁ ፊት፣ በትዳራችሁ ፊት እግዚአብሔር በሞገሱ ይባርካችሁ በኢየሱስ ክርስቶስ ስምና ስልጣን። ዛሬ ደግሞ የእግዚአብሔር ሞገስ በእናንተ ላይ ስለተለቀቀ መበዝበዝ ይሆንላችኋል። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ የጌቶች ሁሉ